ቤቴ እንደምታዩት ባዶ ሆኗል። ምክንያቱም ነግራችኋለሁ። አሁን ግን ወደ ፓኪስታን ለመሄድ አብረን እንዘጋጅ። ለየት ያለ አውትፊት ነው ለብሼ የሚሄደው። እኔ በጣም ወድጃለሁ። እናንተም ከ1 እስከ 10 ሬት አድርጉልኝ። እንደምታውቁት እኔ ሴቶች ነገር ላይ ነው የሚሰራውና ብዙ ጊዜ ትራቨል አድርጌ አዳዲስ ነገሮችን ለማምጣት አስባለሁኝ። ግን ልጄን ትቼ እሄዳለሁ ፕላስ የትኬት ወጪ ይላለሁኝና አሁን ላይ ደግሞ ሚቹዋል ቤኔፊት ይዞልን የመጣ እድል አለ። ከ100 በላይ የፓኪስታን ካምፓኒዎችን በአንድ ቦታ ልናገኛቸው ነው። 5ኛው የፓኪስታን አፍሪካ የንግድ ልማት ጉባኤ ከጥቅምት 6 እስከ ጥቅምት 8 ድረስ በሚሊኒየም አዳራሽ ተዘጋጅቶልናል። የመድኃኒት ምርቶችና የሕክምና መሳሪያዎች፣ የውበትና የቆዳ እንክብካቤ ውጤቶች፣ ጨርቃጨርቅ፣ የምግብና የግብርና ምርቶች፣ ሩዝ፣ ቅመማ ቅመሞች፣ የአውቶሞቲቭ መለዋወጫ የሌለ ነገር የለም። የኤሌክትሪክ እቃዎች፣ የቤት እቃዎችና ሌሎች ምርቶች የምታስመጡና የምታከፋፍሉ ከሆነ ይሄ ድል በጭራሽ እንዳያልፋችሁ። እኔ የቆዳና የእንክብካቤ ውጤት ላይ ለመስራት እያሰብኩ ስለሆነ ጥሩ ድል ይዞልኝ መጥቷል ማለት ነው። ከሀገር ሳልወጣ ቀኑም ስለደረሰ ለምን አልነገርሽንም እንዳትሉ ነው። ለበለጠ መረጃ በ0929 30 83 63 ወይም 64 አድርጋችሁ መደወል ትችላላችሁ። እንዲሁም ባዮ ላይ በማስቀምጠው ሊንክ በመመዝገብ ከምትፈልጓቸው ድርጅቶች ጋር ቀጠሮ ማስያዝ ትችላላችሁ። ቀኑን እንዳትረሱት። ከጥቅምት 8 እስከ 6 በሚሊኒየም አዳራሽ ነው። ወዳችኋለሁ። ባይ